ናበል ና እንረካከባ እንግዲህ ይኸውልህ ይሄንንም ጨምረህ ያዝ እንጂ ደግሶ ምንድን ነው ሁሉ እንትን ለክቡርነታቸው ቢሮ እያረካከብኩ ወደ ስራ እየተረካከብኩ ስራ ላይ ነኝ ወደ ስራ ስማማ 7 ብርጭቆ ተሰብሯል እንደገና ደግሞ እሱ እንዴት እንደተሰበረ በምን እንደተሰበረ ለምን እንደተሰበረ የሚለው መዝግበውና በኋላ እንነጋገርበታል ምክንያቱም በኋላ ማን እንደተሰበረው ማን ማወቅ አይቻልማ እንደገና ዳኜ ቡና አልቋል ዱቄቱ ብሏል እሱንም እንደ አዲስ አስወጣና ከስተመሩ ይስተናገድ ቡና የሚጠጣ ሰው እንዳለ ቁጭ ብሏል የለም የሚታሰዝም እሺ ደግሰው ዳኜ 2 ሻይ ስራልኝ እንደገና ደግሞ ስትረከብ ከጋሻ ያልቅበት ስንት ኪሎ ስኳር እንደምትረከብ አጣራና በኋላ ለኛ ትነግረናለህ እንዳትረሳ ደግሰው አይዞህ ደግሰው አስጠፉ ቆይ እንትን ይሄ ስኳር ግዢ ነው የ7 አመት ነው ግዢው ሰፋ አድርገን ነው የሎን ፔሪዳችን ሰፋ ባለ ቁጥር ፕሮፊታችን እየጨመረ ይሄዳል ስታቲክ ነው የሚሆነው ካልሆነ በየጊዜው ፕሮፊቱ እየጨመረ ይመጣና የፕሮፊት ማርጂናችን እየወረደ ይመጣል ስለዚህ ሁሉ ጊዜ ኮንስታንት የሆነ ፕሮፊት ለማግኘት ይረዳናል ስለዚህ አይደል ስታቲክ መሆን አለበት ሁሉ ጊዜ ለነሱ የሚጠቅማቸው ምንድነው ሎንግ ራን የሆነ ኮስት አውጥተን ያስረክቡናል እኛም እንጠቀማለን እነሱም ይጠቀማሉ አለበለዚያ ምንድነው ክሬዲቱ እየተበላሸ ከመጣ ሰርቪሱ ራሱ መሀል ላይ ይቆራረጣል ይሄን እንዳትረሳ ይሄ ደግሞ መርቸንዳይዝ ሎን እንለዋለን ይሄ መርቸንዳይዝ ሎን ነው መርቸንዳይዝ አሁን ለምሳሌ ስኳርም ቢሆን ሸቀጥልም ቢሆን አላቂ እቃዎች ለብርጭቆ ማንኪያ ሁሉ በርግጥ ፕሮፊቱ ትንሽ ዝቅ ያለ ነው ግን ምንድነው ለዕለት ተዕለት የሥራ ማስኬድ ያስፈልገናል መርቸንዳይዝ ሎን ፕሮፊቷ ትንሽ ዝቅ ትላለች ሎኑ ትንሽ ከፍ ይላል ግን ቢሆንም ያዋጣናል ለምን መሰለህ ይሄንን ቀን በቀን ካልተከታተልኩ በኋላ ችግር ውስጥ ነው የምንወድቀው አደራ ና ገና ነው ና ይሄ ኢንቨስትመንት ሎን መጠኑ ከፍ ያለ ነው የግራንቱም ትንሽ ከፍ ይላል ምንድነው የዊንዶ ፔሪድ አለው በዛ ጊዜ ቶሎ ብለን መስራት አለብን አለበለዚያ ፕሮፊት ማርጂናችን በወረደ ቁጥር የመክፈል አቅማችን እየወረደ ይመጣል በምንም ተአምር እቺኛዋን ፔሪድ ማሳለፍ የለብንም የኢንቨስትመንቱን አደራ ይሄ ከቻይና ነው በተለይ የቻይናዎቹ ደግሞ ቀልድ ያቁ በኋላ ካፌውን ይረከቡናል ተናግሬያለሁ ና ይሄ ደግሞ አረብ ሀገሮች አይን ብቻ አይተው የሰጡኝ ብድር ነው እርዳታም ነው ብድርም ነው ለምን እንደሰጡኝ እርግጠኛ አይደለሁም ብቻ ሰጥተውኛል ይሄንን የማጣራት ኃላፊነት ያንተ ነው ይሄ ደግሞ ይሄ ደግሞ ከአካባቢው ካፌዎች ጋር የተስማማናቸው ውሎች ናቸው የአካባቢ ካፌዎች ጋር የካፌዎች ህብረት ፈጥረን እንዴት ነው ይሄን አካባቢ ካፌያዊ ባህሪ እንዲኖረው እናረጋለን የሚለውን ይሄ ኮኦፕሬሽን የምንለው ኮኤግዚስተንስ የምንለው ያደረግንበት ነው ይሄን እንዳትረሳ ይሄኛው ደግሞ ምንድነው የሰራተኛ ፋይል ነው የጽዳትና የውሃ ክፍሉ እየተባለ ነው መጥረጊያ አልቋል ሞልቢያ አልቋል በምን እንስራ ደግሰው የሆነ ነገር አድርግ እንጂ እንዴ ስራ መስራት እኮ አልተቻለም አንድ ነገር አድርግ ይሄ የሰራተኛው ፋይል ነው እንትን እንዳለ ጥያቄዎቻችሁ አመሎቻችሁ በሙሉ ያለበት ፋይል ነው ደግሰው ምን ሆነ እስካሁን ቆማ እንደ ቡናውን አስወጣልኝ ብዬሽ ነበር ለከስተመር እኮ ቡና መጠጣት አቁሟል ምን ሆነ ነው ካይ መብራት ተብሏል አላልክ አንድ ነገር አድርግ በእናትህ መብራት እንዳይቆጥ ሱንተውና በኋላ ይደርሳል ቡናውን አስወጣልን ምን ሆነ ነው ደግሰው ይሆነው እንግዲህ ተሻልክበት ስትቀር ነው የሚቀረኝ ለምን ማስረክበት ስልጣን እኔ ገና ነው ወር አይደለ እንዴ ወር እኮ ገና ሰት ነገር ተሸክሜ እንደኖርኩ አየሁ አይደለ አየሁ እንደዛ ነው እንግዲህ ይከብዳል ቀላል አይደለም እኔ የምልህ ደግሰው ዋጋ ካወጣህለት እኮ ልገዛ እችላለሁ ምኑን ስልጣኑን አንተ ምን አንገዳገደ ምን አሸከመ አልሸጥም ይላው ታክሱ አልከበደም ይሄ ነገር ለግዛ እንግዲህ ከተረከብኩ ያው ከነ ስልጣኑ ነው አይደል አልሸጥም አነባለሁ አልሸጥም ይቀቁት አነባለሁ ግድ የለም አንገዳግሯል